እና በጣም ይገርማል። አራቱም ማለት ነው። ሴቷም አለች እንግዲህ እንደምታውቁት ያ የብሬክስ አፍቃሪነት የተባለችው ማለት ነው። እና አራቱም እንትን ምንድነው ድራማ እየሰሩ ነው ማለት ነው። ሼር እየተደራረጉ ሊንካቸው እያስቀመጡ ሰብስክራይብ አድርጉ እንደዚህ አድርጉ ምናምን እየተባባሉ እንግዲህ የመሲ ቪዲዮ ብሬክስ ሼር ያደርጋል። የብሬክስ ቪዲዮ ደግሞ መሲ ሼር ታደርጋለች። እና ደግሞ የልጅቷ ቪዲዮ ደግሞ ብሬክስን ሼር ያደርጋል ሊንክ ያስቀምጣል። እንግዲህ እንደዚህ አይነት ነገር ጥባጥቤ ሚዲያ ላይ መጥቶ ህዝቡ ላይ እየተጫወቱ ነው። እና በራሳቸውም እየቀለዱ ነው ለብር ብሎ ማለት ነው። እኔ በራሳቸው እየቀለዱ ነው ስላችሁ በዚህ ጾም እንደዚህ አይነት ነገር ከነሱ አንጠብቅም። ደግሞ ከትልቅ ዩቲዩበር ከትልቅ ማለቴ ብዙ ሰው ተከታይ ካለው ሰው እንደዚህ አይነት ነገር ወረደ ነገር አንጠብቅም ነበረ። ብሬክስ አሁንም ቢሆን ለፈጣሪ ህዝቡስ አንዴ በቃ እንትን ብላችሁታል ግን ለፈጣሪያችሁ ይቅር በሉ። ይቅርታ ጠይቁ ለፈጣሪያችሁ ቶሎ ተመለሱ። ይሄ ነገር አግባብ አይደለም። ከእናንተ ብዙ ነገር ብዙ ስራ አለ ብዙ ነገር እንጠብቅ ነበረ ግን ለምንድነው? ለቻናል ለማሳደግ ለሰብስክራይበር ተብሎ ለምን ተብሎ ለቪው ተብሎ እንደዚህ አይነት ነገር ኧረ በስመአብ ኧረ ከአፍንጫ ይውጣ። ውድ ተመልካቾቼ በቀጣይ ቪዲዮ አብረን እንገናኛለን። የኔ ያለኝ ሀሳብ ለነሱ ይሄ ነው። ምክንያቱም አግባብ ላይ ስላልሆነ ማለት ነው። እንደዚህ አይነት ነገር የተሰማኝ ነገር ነው ተናገርኩኝ።